እንግዲህ የዘንድሮን ምርጫ በተመለከተ ማለት ነው። ዘንድሮ ብቻ እንግዲህ የዘንድሮ ምርጫ እንኳን ዝም ብሎ ነው ለይስሙላ ብንለው ምንም ማካበድ ወይም ማጋነን አይሆንም ማለት ነው። እኔ የዛሬ 5 አመት አስመራጭ ነበርኩኝ። ዘንድሮ ግን ምንም መራጭም አስመራጭም ምንም አይደለሁም፣ ተመልካች ነኝ ማለት ነው። ምክንያቱም ያለመምረጥ መብት አለኝ ማለት ነው። የማላምንበት ከሆነ ምርጫውን ማለት ነው። በዛ መሰረት ነው እኔ የዛሬ አመት አስመራጭ በነበርኩበት ሰዓት ማለት ነው ሰዎች ቲሸርት ብቻ ለበልበስ ይመጡ ነበር። የብልጽግና እንትኖች ማለት ነው ቲሸርት ብቻ ለብሰው መጥተው ራቁታቸውን እንዲገቡ አድርገናቸዋል። በጣም ምንም አትመርጡም የቲሸርት ለብሳችሁ ከመጣችሁ ምናምን ብለን ስንላቸው ወደ እኛ ለመምጣት ግዴታ ቲሸርቱን አውልቀው መምጣት አለባቸው። ግን ከቤታቸው ሲመጡ ቲሸርት ብቻ ነው ለብሰው የመጡት። የነበረ ገጠመኝ ነው የምነግራችሁ ማለት ነው። እና ያንን ሰዎች አትገቡም ስንላቸው ሳይመርጡ ላለመሄድ ራቁታቸውን ገብተዋል። ሱሪ ብቻ በመልበስ ወደ ላይ ምንም አይነት ቦዲ እንኳን ሳይለብሱ ራቁታቸውን የገቡ ሰዎች ነበሩ። እውነተኛ ታሪክ ነው የምነግራችሁ። ያው በእርግጥ እንግዲህ ሰዎች ራቁታቸውን መግባት አለመግባት የሚለውን እኛ አናቅም ማለት አናቅም ሳይሆን እኔ አይዶ ነው እንግዲህ። ስለዚህ እናንተ ልታርሙኝ ትችላላችሁ። እኔ ልብስ ሳይለብሱ መግባት አላቅም። እንግዲህ ህጉ ይፍቀድ አይፍቀድ ማለት ነው። ግን እኛ መልሰናቸዋል ማለት ነው። ያው ገጠመኝ ነው የምነግራችሁ ማለት ነው። እና እንደዛ ነበር ገጠመኝ ማለት ነው። ዘንድሮ ግን ምንም የለም። በማስፈራራት ለምሳሌ አማራ ክልል የተደረገው ያለው ምርጫ ሰዎች እንኳን አማራ ክልል አዲስ አበባ ቤት ለቤት ለምሳሌ ቤት ለቤት መጥቶ ብልጽግና ትመርጣለህ አትመርጥም እየተባለ እየተጠየቀ እንደሆነ መረጃ አለኝ እኔ ለምሳሌ ማለት ነው። ስለዚህ እንደዚህ አይነት ባለበት ሁኔታ ምርጫ አለ ማለት ዝም ብሎ ነው። ግን ለማንኛውም ነገራችን ላይ ያም ይሁን ያም ቀጣይ ገና ፕሬዝዳንት የመሆን እቅድ ያለው ነው ሰውየው ማለት ነው። ገና ከዚህ ወጥቶ ወደ ፕሬዝዳንት ገብቶ ይሰራል ማለት ነው። እሱ እንዳቀደው ከሆነ ማለት ነው። ምናልባት እንደ አንድ ቀን ፈጣሪውን በመፍራት እንደ ኃይለማርያም ደሳለኝ ለህዝብ ሊሰጥ ይችላል ስልጣኑን ማለት ነው እንጂ በምርጫ እንኳን አፍሪካ ሀገር ለምሳሌ ኔልሰን ማንዴላን ብቻ ነው እኔ የማውቀው። ለምሳሌ ከኔልሰን ማንዴላ ውጭ ሌላ ሰው ካለ ብትነግሩኝ እኔ ደስ ይለኛል ማለት ነው። ሌላ አፍሪካ ሀገር እንደዚህ ያለ አይመስለኝም ማለት ነው። እንኳንስ ኢትዮጵያ ማለት ነው። በዛ ላይ ደግሞ በአሁኑ ሰዓት ማለት ነው ከእነ እንግዲህ ድንቅ የተባሉ መሪዎች የሚባሉት እነ ሮበርቶ ሙጋቤን ብንወስድ ለምሳሌ ለሀገራቸው ለአፍሪካ በጣም ኩራት ነው የሆኑ መሪዎች